ሰላም ጤና ይስጥልኝ ክቡራትና ክቡራን ውድ አድማጭ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ? ዛሬ የመጣሁት ትላንትና አሪፍ ጊዜ ያሳልፈናል። በጣም ደስ የሚል ፍጹም ኢትዮጵያዊነት መንፈስን የተላበሰ መድረክ ተዘጋጅቶ አርቲስት ነዋይ ደበበ መጥቶ ኢትዮጵያን አቀንቅኖ የተለያዩ የፍቅር ዜማዎችን አቀንቅኖ ሁሉም ኦሮሞም፣ ትግሬውም፣ አማራውም በተሳተፈበት ብሔር ብሔረሰቦች በተሳተፉበት መድረክ ላይ በደማቅ ሁኔታ አክብረናል። ግን በዛ በመናከብርበት ሰዓት ላይ የሆነ ሰዓት ላይ ችግር ልትፈጠር በደቂቃ ውስጥ ያ ችግር እንዲወገድ ተደረገ እንጂ ትልቅ ችግር ሊፈጠር ይችል ነበር። ይህን ልላ የፈለኩት ምንድነው መድረኩ ፍጹም በኢትዮጵያዊነት ደምቆ ባለበት ሰዓት ላይ አንድ ወንድማችን ማን እንደሆነ አላውቅም ነዋይ ደበበ የሚዘፍንበት መድረክ ላይ ወጥቶ ልሙጡን ባንዲራ ዘረጋው። ትልቅ ልሙጥ ባንዲራ ይዞ መጥቶ ነበር። ልክ ሲዘረጋው በኢትዮጵያዊነት መንፈስ አንድ ሆኖ ሲጨፍር የነበረው እምዬ ኢትዮጵያ ሲል የነበረው ህዝብ ወዲያው በአንድ ደቂቃ ውስጥ በጣም አዝማሚያ ወዲያው አዘጋጆቹ እኔ በዚሁ አጋጣሚ ሳላደንቃቸው ሳላከብራቸው አላልፍም። ወዲያው ነው ባንዲራዋን አፈፍ አድርገው ጥቅልል አድርገው የት እንደወሰዱት እንኳን አይታወቅም። ወዲያው ነው ሰው ከፍቅር ወደ አውሬነት ሊቀየር በሰከንድ ውስጥ። ግን በዛችሁ ቅስፈት አዘጋጆቹ ባንዲራዋን አፈፍ አድርገው ምናምን ነገር የት እንደደበቋት አላውቅም። እና ምን ለማለት ፈልጌ ነው ዋናው ፖይንቴ ይሄ አረንጓዴ ቢጫ ቀዩ ባንዲራ ልሙጡ የፍቅርና የአንድነት መገለጫ ሳይሆን የብጥብጥና የልዩነት መገለጫ ነው። እና የትኛውም ቦታ ላይ አርቲስቶች በተለይ ዘፋኞች በተለይ የትኛውም መድረክ ሲዘጋጅላችሁ የመጀመሪያ መስፈርት መሆን ያለበት ልሙጥ ባንዲራ ኢትዮጵያ አሁን ከምትጠቀመው ባንዲራ ውጭ የሆነ ባንዲራ እንዳይያዝ ላዘጋጆቹ መናገር፣ ታዳሚው ተፈትሾ እንዲገባ መናገር ነው ያለባችሁ። አንድ መድረኩ ቢበጠበጥ አንተ ዘፋኙ ራሱ ሊጎዳ ይችላል። በሰው ሀገር ፍቅራችን ታይቶ ህዝብ ሊታደምብን ሲገባ ብጥብጣችን ሊታይ አይገባም። ሁሉም የፖለቲካ ልዩነቱን ትቶ ምኑን ትቶ ነዋይን በፍቅር ተቀብሏል። ነዋይ የፖለቲካ አመለካከቱ ምኑ ወዘተርፈ እሱ ያለፈ ነገር ነው። አንዳንድ ወንድሞች ከሱ ጋር የተነሳሁትን ፎቶ በፖስተትኩ ጊዜ ምኒልክ ዘመቻ ዘምቶ ነበረ ምናምን የሚል ኮሜንት ያደርጉልኝ አሉ። ኦፍ ኮርስ የጦርነቱ ደጋፊ ነበረ። ግን ምኒልክ ዘመቻ ላይ ለመሳተፉ እኔ መረጃም የለኝም። ቢዘምቱ እንኳን ህወሓት ግማሹ ከብልጽግና ጋር እየተሞዳሞደ፣ ግማሹ ደግሞ ከፋኖ ጋር እየተሞዳሞደ፣ ግማሹ ከሻቢያ ጋር እየተሞዳሞደ መሐመድ ከድር ችክክ ድርቅ ብሎ የሚቀርበት ጉዳይ የለም። በቃ እያየን ነው። ቢያንስ እኔ አንድ አርቲስት መጣ። ያ አርቲስት ኢትዮጵያዊነትን እያቀነቀነ ነበረ። ያ አርቲስት ኢትዮጵያውያንን ሰብስቦ በአንድነት እያስጨፈረ ነበረ። ያ ነገር ደስ ብሎኛል። በዛ ነገር ተሳትፌያለሁ። በመሳተፊም ደግሞ በጣም ደስተኛ ነኝ። ግን የድሮ ነገሮችን እያነሳችሁ ኮሜንት የምታደርጉ ወንድሞች ምናልባት ሁኔታዎችን እያያችሁ ካልሆነ ማየት ትችላላችሁ። ከብልጽግና ጋር የታረቀ አካል እያለ ከሻቢያ ጋር የታረቀ ከፋኖ ጋር ሰራለሁ የሚል እያለ እኛ ምን ቤት ሆነን ነው ድርቅ ብለን ቂም ይዘን የምንቀመጠው? አያስፈልግም እሱ። እና በአጠቃላይ ግን ፖይንቴ እሱ አይደለም። ፖይንቴ ይሄ አረንጓዴ ቢጫ ቀይ ልሙጡ ባንዲራ መድረኮች ላይ ባይውለበለብ በጣም መልካም ነው። ባይሆን የአማራ ተወላጆች ብቻ የተሰባሰቡበት መድረክ ላይ ቢውለበለብ ችግር የለውም፣ ብጥብጥ ሊፈጥር ስለማይችል። ግን ኢትዮጵያውያን ባሉበት መድረክ ላይ ያንን ባንዲራ ይዞ መጥቶ በፍቅር የተሰለፈን ህዝብ ለብጥብጥ መዳረግ ኃላፊነት የጎደለው ተግባር ስለሆነ ለወደፊትም እንደዚህ አይነት ኮንሰርት የምታዘጋጁ የአማራ ተወላጆችም ሆኑ የትግራይ ተወላጆችም ሆኑ አዘጋጆቹ የኦሮሞ ተወላጆችም ሆኑ ዘፋኝ ስትጠሩ ኢትዮጵያውያንን በአጠቃላይ ስትጋብዙ ኢትዮጵያውያን በአጠቃላይ ኢንቫይት ስታደርጉ መውሰድ ያለባችሁ እርምጃ
አንድና አንድ ልሙጡን ባንዲራ እዛ መድረክ ላይ እንዳይያስ ወይም ደግሞ ሰዎች ሲገቡ ልሙጥ ባንዲራ ይዘው እንዳይገቡ ማድረግ ነው ያለባችሁ። ወይም ደግሞ ያንን ባንዲራ የሚፈልግ አካል ብቻ መጋበዝ ነው። ያንን ባንዲራ የሚፈልግ አካል ብቻ የመድረኩ ታዳሚ እንዲሆን መጥራት ነው እንጂ ሁሉን ኢትዮጵያዊ ጠርተ ያ ባንዲራ ከተውለበለበ ብጥብጥ መነሳቱ የማይቀር ነው። በቃ ማታ እኔ አዘጋጆቹን ሳላደንቃቸው አላልፈውም። በተለይ እነ ሳሚ ሴኩሪቲዎቹን ደስታ የሆቴሉ ባለቤት ሪኮ በጣም ሳላደንቃቸው አላልፈውም። በቃ አክሽን የወሰዱት አክሽን በጣም አስገርሞኛል። በቅስፈት ልክ ነገር ብልጭ ሲል ነው ድርግም አድርገው ያጠፉት ነገሩን። የነገሩ መነሻ ባንዲራው እንደሆነ ስለሚያውቁ ባንዲራውን ይዞ የወጣውን ልጅ አፈፍ አድርገው የት እንደሰወሩት አላውቅምና አስወጡት። መሆን ያለበት እንደዛ ነው። ፍቅር ነው እንጂ የሚያምርብን ጸባይ አያምርብንም። በተለይ በሰው ሀገር ፍቅር ነው እንጂ የሚያምርብን ጸባይ አያምርብንም። የጸብ መነሻ የሆኑ ተግባራቶች በአጠቃላይ አንድ ላይ በተሰበሰብንበት ቦታ ላይ መታየት የለባቸው። የጸብ ባንዲራ ነው። አሁን አረንጓዴ ቢጫ ቀዩ የሚከፋው ሊኖር ይችላል። እኔ ከዛ ጨርቅ ያንድ ሰው ህይወት ይበልጥብኛል። ከዛ ጨርቅ ያንድ ሰው አይደለም ያ ሁሉ ሰው ተፈነካክቶ ምን ብሎ አገር እስኪያየን መደራረስ ቀርቶ አንድ ግለሰብ እንኳን ትንሽ መፈንከት የለበትም በዛ ልሙጥ ጨርቅ ምክንያት ማለት ነው። እና ያንን ጨርቅ የሚያመልኩም የሚያምኑበትም ካሉ እነሱ ብቻ በተሰባሰቡበት ቦታ ላይ ያንን ልሙጥ ጨርቅ ማንጠልጠልም መልበስም ይቻላል። ሁሉ ባለበት ቦታ ላይ ሁሉ ኢትዮጵያ በተሳተፈበት መድረክ ላይ ያንን ጨርቅ ይዘህ መምጣት አንተንም ኢትዮጵያውያንንም ትጎዳለህ። የሚያምረው አንድነት ነው። ያን የሚያምረን አንድነት ደግሞ የሚበትን ጨርቁ የሚበትን ከሆነ ጨርቁ ቢቀር ይሻላል፣ አንድነቱ ቢበልጥ ይሻላል። የሆነ ሆኖ ግን ኢትዮጵያን በጣም የሚወድ ሰው ኢትዮጵያ ማለት በውስጧ የሚኖሩ ህዝቦች ማለት ነው። በውስጧ የሚኖሩ ህዝቦችን የሚወድ ሰው ደግሞ በውስጧ የሚኖሩ ህዝቦች እንዲጨቃጨቁ የሚያደርግን ተግባር አይፈጽምም። አሁን እያደግን ነው የምንመጣው። ጺም እያበቀለን ሽበት እያበቀለን እያረጀን ምናምን ነው የምንመጣው። በቁመትና በእርጅና ብቻ ማደግ ምን ዋጋ አለው? አእምሮአችንም ማደግ አለበት። ከጨርቅ አስተሳሰብ መውጣት አለብን እና ወደፊትም መድረክ የምታዘጋጁ ኮንሰርት የምታዘጋጁ ከኢትዮጵያ አርቲስት የምትጠሩ ሰዎች አሪፍ ነው፣ ያሰባስበናል፣ በአንድነት እንድንዘምር ያደርገናል። አገሬ መመኪያዬ ኩራቴ የሚለውን ዘፈን ኦሮሞም ትግሬውም ሁሉም ነው ከነዋይ እኩል ሲዘፍነው ያደረው አይደለ እንዴ? ያንን ድባብ የሚያበላሽ ደግሞ ጨርቅ መገኘት የለበትም። ይሄ ነው። አዘጋጆቹ በጣም ጎበዝ ናችሁ። ችግር ከመፈጠሩ በቅስፈት ያንን ችግር ማጥፋታችሁ ኢትዮጵያ እንደዚህ አይነት መሪ ብታገኝ፣ ለምሳሌ አሁን ያንን ሆቴል የሚያስተዳድሩ አይነቶቹን ወዳው አክሽን ወስዶ ችግር ሳይፈጠር የሚያስቆም አይነት ለኢትዮጵያ መንግስት ቢኖራት በጣም ደስ ይላል። እንደ ሀገር ቢኖረን አንዳንዴ ቤተሰብን እንኳን ማኔጅ ማድረግ ይከብዳል እኮ። ከ100 ምናምን ከ200 ምናምን በላይ ህዝብ ባለበት ቦታ ላይ ችግር ከመፈጠሩ ለችግሩ መፍትሄ የሚሰጥ አዘጋጆች ነው ያየሁትና እናከብራችኋለን። በተለይ ሳሚ ጓደኛችን በዚሁ ቀጥል፣ ሌሎችንም አርቲስቶችን አምጣልን። በተለይ አንድ አድርገው በአንድነት እንድንዘምር የሚያደርጉንን እናመሰግናለን። ይሄን ለማለት ፈልጌ ነው። ጨቀጨቀን ደግሞ እንዳትሉ